ማደሪያ ድንግል ማርያም ግን ቤት አጥታ ትንከራተታለች ይላል። እኔ አንተን በወለድኩ የምንከራተት ለምንድን ነኝ ያላለች እንደመቤታችን ያለ የለም። አንደበቷ የጣፈጠ ልቅም ያለች እንዳለላት ደካማ ሆነብን ቃል። ማደሪያ ድንግል ማርያም ግን ቤት አጥታ ትንከራተታለች ይላል። ማደሪያ ድንግል ማርያም የምድርና የሰማይን ጌታ ለማስጠጋት የበቃች ከሰማይ ይልቅ የመጠቀች ከምድር ይልቅ የሰፋች ከውቅያኖስ ይልቅ ሕሊናዋ በተዘክሮተ እግዚአብሔር የጠለቀ እናትህ ድንግል ማርያም ግን ማደሪያ አጥታ ትንከራተታለች እያለ ቅዱስ ዳዊት ስለ እመቤታችን ያለቅስ ነበረ። እንዴት ለወፍ ጎጆ ስታገኝ ለግልገል እንኳን ለዋኖስ እንኳን የግልገሎቿ ማኖሪያ ጎጆ ሲኖራል ለእናትህ እንዴት ቤት አልሰጣትም ይላል። እንዲህ እያለ ያለቅስ ነበረ። እኛ እመቤታችን ሆነን ቢሆን እግዚአብሔርን በአንድ ቀን ገለው ነበር። እኔ አንተን በወለድኩ የምንከራተት ለምንድን ነኝ ያላለች ፈጣሪዋን ያላማረረች እንደመቤታችን ያለ የለም። እኛ ብንሰደድ በአበሳችን ነው። አንደበታችን ከሐሰት ከቅጥፈት፣ እጃችን ከስርቆት፣ ልቡናችን ከቂም የማይቦዝን፣ እግራችን ወደ ክፋት የሚሮጥ በተንኮል የታጠርን ነን። አንድ ነገር ሳትበድል አንድ ነገር ሳይኖርባት ውሃ ይዛ እየተጠማች ህብስት ይዛ እየተራበች ሀገር ይዛ እየተሰደደች እንደሷ ያለ መከራን የተቀበለ የለም። እንዳፋ የቀና ጎዳና ይላሉ አባቶቻችን። ገበሬው እንኳን ሰው እንዲህ ያለችውን መቅደስ ይሳደባል። ርስት የተነቀለ ሰው ማለት ከመቤታችን የተነቀለ ሰው ነው። እንዲህ ያለችውን እመቤት ያላማረረች ማን ይቻለዋል? እንዲህ አድርጎ እኛ እኮ 3 ቀን ጸልየን መከራ ሲደርስብን እኮ ነው የምናማረረው። 3 ቀን እኮ ጸልያለሁ ንስሐ ገብቻለሁ እኮ እንዴት እንዲህ ታደርገኛለህ ብለን በእግዚአብሔር ላይ ፉከራ እንጀምራለን። እድሜ ዘመኗን ህሊናዋ እንዲሁም ሊቃውንት እኮ ሲናገሩ ህሊናዋ አንድ ቀን እስቲ እግዚአብሔር ያሳያቸው እስቲ በቀን ለስንት ሰዓት እግዚአብሔር እናስባለን? ለስንት ሰዓት አስበን እናውቃለን? እንደው ለ5 ደቂቃ እግዚአብሔርን ሳያቋርጥ የሚያስብ ሰው ካለ እሱ ንዑድ ክቡር ነው። ለ5 ደቂቃ ሳያቋርጥ ቢያስብ እንኳን እግዚአብሔርና ቤቱን፣ እግዚአብሔርና ኑሮውን ወይ እግዚአብሔርና ጠላቶቹን ነው የሚያስበው። እግዚአብሔርን ብቻ 5 ደቂቃ እንኳን ያሰበ ሰው የለም። ሙሉ ህሊናዋ እግዚአብሔርን ብቻ ስታስብ የኖረች የእግዚአብሔር ከተማ ንጽሕት ድንግል ማርያም ተሰዳ ነበረ። የተሰደደችውም ምን ለማድረግ ይመስላችኋል? ስደታችን በስደት ለመካስ ነው። ስደታችን በስደት ለመካስ ካሳ ለመክፈል ተሰደደች። ያንን አዝላ ሔዋን አጥፍታ ተሰዳ ነበረችና እንግዲህ በዓለም ላይ ዋስ ጠበቃ የሚሆን ወንጀል የሌለበት ሰው ነው። በመስሪያ ቤት ስትቀጠሩ ተያዥ አምጡ ትባላላችሁ። ተያዥ ስታመጡ ከሌላ መስሪያ ቤት ተያዥ የሆነ ሰው ማድረግ አይቻልም። ዕዳ አለበት ማለት ነው፣ በዚያኛው ስለሚጠየቅ። አሁን ሌላ ሰው ቢሰደድ እነ ራሔልም ተሰደዋል፣ እነ ሌያም ተሰደዋል፣ ሌሎችም ሴቶች ኤልሳቤጥም ተሰዳለች። ብዙ እናቶቻችን ክቡራት እናቶቻችን ተሰደዋል። የእነሱ ስደት ለሔዋን ካሳ መሆን አይችልም። ለምን? ዕዳ አለባቸውና ሌላ ዕዳ አለባቸው። ዕዳ የሌለባት ስትሰደድ ግን በእግዚአብሔር ፊት ምልክት ሆነችን። ዕዳ የሌለባት ስትሰደድ አንድ ዕዳ ሳይኖርባት ተሰደደች። ስትሰደድም ወደ ግብፅ ተሰደደች። ዲያብሎስ ፈልጓት ነበረ። በሄሮድስ ሰራዊት አማካይነት ፈልጎ ነበረ። ወደ ግብፅ በረሃ ተሰደደች። ስትሰደድ እስከ መንገድ ፈልጎ አጣት፣ ተመለሰ። ከዚህ በኋላ ከግብፅ ወደ ኢትዮጵያ መጣች። ኢትዮጵያ ኦፍኒ ረከበት ላቲ ቤተ ማደሪያ አታ እመቤታችን ስትቅበዘበዝ ነበረ። እንዲያውም ዮሴፍ ሰው እንጀራ እንዲሰጠን ውሃ እንዲሰጠን ከተማ ከተማውን እንድ ይላታል፣ መንደር ለመንደር። እሷ ደግሞ ልጄን ይገሉብኛል ጫካ ጫካውን ነው የምሄድ እያለች በጫካው ትሄዳለች። የአንድ ቀን አዳሯን መከራ እንኳን ያልቀመሰ ሰው መሳደብ እንደው ብድግ ብሎ የአምላክን እናት ንጉሥ ተጭኖባት የመጣች መኪና እንኳን እኮ ክብር አላት። እግዚአብሔርን አጥብቶ ያሳደገ ጡትን እግዚአብሔርን የታቀፈ ክንድን የሚሳደብ ምን አይነት ደፋር ነው? ዲያብሎሳዊነት እኮ ነው።
በኋላ ተሰደደች። ጫካ ጫካውን እየሄደች ድምፅ አራዊቱን፣ ጸባጋንንቱን እሾህ እየወጋት በቤተ መቅደስ ያደገች መልካም ፊቶቿ እየጠወለጉ በጀርባዋ ስታዝለው ይደክማታል። በጎኗ ደግሞ ምሕረ በገቦኪ ወምሕረ በዘባንኪ ይላታል። ሲደክማት በጎኗ ትይዘዋለች፣ በዚህ ደግሞ ትይዘዋለች። እሾህ ይወጋታል። አምላክ ደግሞ ልጅ ሆኖ እያስቸገረ ውሃም ጭላታል። ደግሞ የላት ነገር ውሃ ልለምን ብላ ስትሄድ ጫማው ተሰርቆ ታገኛለች። ይህ ሁሉ መከራ እየተቀበለ አግዘኝ እባክህ ጥቂት ሂድ በእግርህ ስትለው ደግሞ እዘይኝ ብሎ እይዞ ጽንፈ ልብስኪ ደግሞ የቀሚሷን ጫፍ ይዞ እዘይኝ እያለ ደግሞ ያለቅስባታል። እንደዚህ ያለ የእሱ ትሕትናው የእሷ መከራዋ በደመናት ላይ ወረሴ ደመና መከሄዶ የሚባልለት ደመና መንኮራኩሩ ማይ ጠፈሩ ውሃን አዳራሽ አድርጎ የሰራ ዘይጠፍር በማይ ጽርሆ ደመናን መረማመጃው የሚያደርግ ተጽዕነ ላዕለ ኪሩቤል ወሰረረ የሚባል ሰረገላ ኪሩብን ጫማ አድርጎ የሚጫማ በመባረቅት የሚረማመድ አምላክ እናቱ በቁመት የምትበልጠው ሆና እናቱን ቀና ቀና እያለ እያየ ከእግሯ ስር ሆኖ ቀሚሳን ይዞ እዘይኝ እያለ ያስቸግራል። ታዝለዋለች። እንዲህ እየተሰቃየች ስድብ እየሰማች ያላበሳይ መሰደቤ ነው እንጂ የሚያስደንቀኝ አይደል? ምንልኝ ያላበሳይ መባሉ ነው እንጂ ነገሩማ ቀላል ነው እንላለን። አንዳንድ ነገር ሲደርስብን ደግሞ ያላበሳይ አሁን ሌባ ብንባል እንቆጣለን አይደል? ቀኑ ተለውጦ እኮ ነው እንጂ ሌላ ቀን ሰርቀናል። አልሰረቅንም። ሰኞ ስንሰደብ ለምን እንቆጣለን? እሑድ ዕለት እኮ ሰርቀናል። ሌቦች እኮ ነን። እመቤታችን ግን ያለበሳ እንዳንቺ ያለ ሰው አመልሽ ክፉ ቢሆን ነው እንጂ ቤት ይይዝ ነበር እንጂ ሲሰደድ እየተባለች ስትሰደድ እውነታችሁን ነው አመሌ ክፉ ቢሆን ነው እንጂ አራዊት እንኳን የማይችሉትን መከራ የምቀበል እያለች እያለቀሰች ልጄ ከሞት ላላድህን ነው ይህን ሁሉ መከራ እየተቀበልኩ እያለች አንባ መሪረ ወረደ ዲበ ገጸ ፍቁር ወልድኪ እንባዋ በልጇ ላይ እየተንጠበጠበ ታለቅስ ነበረ። ይህን ነው አባ ጊዮርጊስ ሐጻቤ ርሳቴ ይኩን አንብኪ ዘአንጸፍጸፈ የተንጠበጠበው እንባሽ ለጎስቋላው ልጅሽ የኃጢአቴ መንጫ ይሁነኝ ብሎ እንደተናገረ እንባዋ ተሰፍሮ ተቆጥሮ በእግዚአብሔር ፊት ጽዋ ሆኖ ለእኛ ለምእመናን ዋጋ ያሰጥ ዘንድ ነው። ኋላ ኢትዮጵያ ስትደርስ ማረፊያ አታ የተቅበዘበዘችውን መልካም ርግብ ኦፍ ድንግል ማርያም ርግብ ሰናይት እመቤታችን እሷ ማደሪያ ማረፊያ ኢትዮጵያን አገኘች። እንዲያውም ኢትዮጵያ ስትመጣ መጀመሪያ አንዲት ድሃ ከመሶባ ያላትን አንዲት እንጀራ ነው አቅርባ ያስተናገደቻት። እመቤታችንን አስተናግዳት ዋልድባ ብትሄድ ዛፉ ቅጠሉ ሁሉ በስስት፣ አክሱም ደብረ ዳሞ ብትሄድ በስስት፣ በደብረ ወገግ አቡነ ሳሙኤል ገዳም በደብረ አሰቦት ብትሄድ በስስት፣ ደብረ ሊባኖስ ብትሄድ ገና ሳይገደብ ሳሩ ቅጠሉ እንጨቱ ሁሉ እመቤታችንን በስስት፣ በመርጡ ለማርያም ብትሄድ በስስት፣ ተድባበ ማርያም በወሎ በላሊበላ ሁሉ ይህን ሁሉ ረግጣለች። እነዚህ ሁሉ ገና ሳይገደሙ ባርካቸዋለች። እመቤታችን ልጇን የምታስጠጋበት አታ ሰደድ ሰዳ ስትመጣ መጨረሻ ላይ ኦፍኒ ረከበት ላቲ ቤተ ወማይነቅኒ ሀበታ ነብር እጎሊሃ እዚህ በኋላ ወፍ ቤትን አገኘች። ዋነሱም ግልገሎቿን የምታስጠገበት አገኘች። ምሷይ ከግዚኦ እግዚእ ኃያላን እናትህ ድንግል ማርያም መጠጊያ ለ3 ወር ከ10 ቀን መጠጊያ ጣና ቂርቆስን አገኘች። አንደበቷ የጣፈጠ ልቅም ያለች እንዳለላት ደካማ ሆነብኝ ቃል መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከህይወት እንጀራ የምታደርስ ብትከተላት ወደ ትንሣኤ የምታደርስ ልጇ መርታም እስቲ ኮከቡን እየተከተልክ ማርያም ወዳለችበት ሂድ። ያንን እውነተኛ ፀሐይ እኮ ታቅፋው ነው የምታገኘው። በድቅድቁ ጨለማ በሌሊት ታቅፋው ነው የሚገኘው። ወደ ድንግል ማርያም በእውነት እንገራችሁ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። ልኩበት ሂጂ በወጣውበት ውጭ ባደርኩበት ደሪ ቀኝ እጅሽን በላይ ላይ አሳድሪብኝ ጫኝብኝ ይላል። ወይ ጉድ!
እንዲሁ እነዚያን እጆች አግኝቻቸው እውነቴን ነው ማምላክ እሳትን የታቀፈች እኮ ነው። ታቅፋል የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈ እጅ ይገርማል እኮ። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆችን እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚያ እጆች ምን ነው ባገኘናቸው?